በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቱ ነው ልክ? ምንጭ ምጥን ቅመም መንፈሳዊ መልእክቶች ያካተቱ ትረካዎች፣ ወጎች፣ ተረትና ምሳሌዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ ማህበረ ቅዱሳን የታተመ የቱ ነው ልክ? ዳኛው የተለመደ ተግባራቸውን ለማከናወን ተቀምጠዋል። ከሳቸው አጠገብ በስተቀኝ በኩል ጸሐፊያቸው አለ። ከፊት ለፊታቸው ደግሞ ሁለት ሰዎች ቆመዋል፣ ከሳሽና ተከሳሽ። ዳኛው ቅድሚያውን ለከሳሽ በመስጠት ጉዳዩን እንዲያስረዳ ጋበዙት። እርሱም ከመጀመሪያ እስከ መጨረሻው ክሱን በዝርዝር አቀረበ። ዳኛው ይገርማል፣ ያልከው ሁሉ ልክ ነው አሉና በቀጣይ መልስ እንዲሰጥበት ተከሳሽን ጋበዙት። ተከሳሽም የተከሰሰውን ያለ አግባብ መሆኑን በመጥቀስ ክሱን አስተባብሎ በመናገር ጉዳዩን አስረዳ። አሁንም ዳኛው በመገረም ይገርማል፣ እጅግ በጣም ይገርማል፣ ልክ ነው ወዳጄ፣ ያልከው ነገር ሁሉ ልክ ነው አሉት። ይሄኔ ዳኛው ሁለቱንም ከሳሽና ተከሳሽን ልክ ናችሁ በማለታቸው ግራ የተጋባው ጸሐፊያቸው በድንገት ብድግ ይልና እንዴት ነው ነገሩ ጌታዬ? ከሳሽ የተናገረውም ልክ ከሆነ ተከሳሽ የተናገረውም ልክ ከሆነ ጥፋተኛ ማን ሊሆን ነው? እንዴት ሆኖ አንዱ ተበደልኩ ሌላው አልበደልኩም እያለ ሁለቱም ልክ የሚሆኑበት ይሄ ነገር አልገባኝም አለ። ዳኛው ወደ ጸሐፊያቸው እያዩ ይገርማል፣ አንተም ልክ ነህ አሉት ይባላል። ሸምበቆ አቋም ምንድነው ተብሎ ሲጠየቅ ንፋስን ጠይቁት አለ ይባላል። እንደ ሸምበቆ አቋማቸው በሚነፍሰው ጊዜያዊ ነፋስ ላይ ብቻ የሚወሰንባቸው ብዙ ሰዎች አሉ። በራሳቸው ልብ የማያስቡ፣ በራሳቸው ሕሊና የማይበይኑ፣ ሁሉን እንደየስሜቱና እንደየፈቃዱ የሚዳኙ፣ ከሁሉ ጋር መስሎና ተመሳስሎ ሕሊናን ሸጦ መኖር የለመዱ በርካቶች አሉ። እንዲህ ያሉት ናቸው ዛሬ የቅድስት ቤተ ክርስቲያን አውደ ምሕረት በኑፋቄ አስተማሪዎች ሲደፈር እያዩ በተሰጣቸው የአስተዳደር ስልጣን ተጠቅመው ማስከበር እየቻሉ ሁሉን ሳያስቀይሙ ለመኖር የግል ጥቅማቸውን ብቻ ለማስከበር ሲሉ እናንተም ኦርቶዶክሳዊ ሰባኪያን ዘማሪያኑን እነሱም ፕሮቴስታንታዊ ተሐድሶ የሚያራምዱ ሰባኪያንን ዘማሪያንን ሁለታችሁም ልክ ናችሁ፣ ተስማምታችሁ አገልግሉ እያሉ ብርሃንን ከጨለማ ጋር ሊደምሩ የተጉ እነዚህ እውነትን ተናግረው የመሸበት ማደር የማይፈልጉ ናቸው። እነዚህ ደግሞ ራቁ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 5። ስለ ቃሉ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ልጆችዬ ይሄ ምን ያስረዳ መሰላችሁ? እናንተ ስታድጉ ትልቅ ልጆች ስትሆኑ እውነቱን ይዛችሁ ለቤተ ክርስቲያን የምትቆሙ ጠበቃዋ የምትሆኑ እውነቱን ሰው የተናገረውን ሳይሆን እውነቱን አገናዝባችሁ እንደ እግዚአብሔር ፈቃድ የእግዚአብሔርን ትእዛዝ በመጠበቅ ቤተ ክርስቲያንን የምትጠብቁ እንድትሆኑ እግዚአብሔር ይርዳችሁ። ሁላችንም ለቤተ ክርስቲያን ጠበቃ የምንሆን ዋስ ጠበቃዋ የምንሆንላት ዘብ የምንቆምላት እንሆን ዘንድ እግዚአብሔር ይርዳን። ከውሸት ከማስመሰል ሰማይ አምላክ ይጠብቀን። አሜን። ዛሬ ቅዱስ ሚካኤል በዓል ነው። የቅዱስ ሚካኤልን ዝማሬ እንዘምራለን። የስሙ ተርጓሚ ማን እንደ እግዚአብሔር ነው? የሰብን ወደ አምላክ የአምላክን ወደ ሰብ እኛን የሚረዳ ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው። የስሙ
ተቋሚ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው። ከጉድጓድ ተጥሎ ፍጹም ከሚያስፈራ ከተራበውን አምስት ዳንኤልን ያዳንከው እኛንም ተራዳን ችላ አትበለን። ሰይጣን በተንኮሉ ወጥመድ ሳይጥለን የስሙ ተርጓሚ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው። የክፉ ሰው ሥራ ክፉ ሰው ነውና በቅንነት መንገድ ከቶ አይሄድምና የሞቱን ደብዳቤ ለባሪያ ሲሰጠው ሚካኤል አስፍቶ በደስታ ለወጠው። ተርጓሚ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው። ገና ብላቴና ሳለሁ አንድ ፍሬ ሰው ሁሉ ሲንቀኝ ምስጋናን ጀምሬ ጸጋዬ ጸጋዬን አብዝቶ ያበቃኝ ለዚህ ክብር የሚካኤል አምላክ ይመስገን እግዚአብሔር። የስሙ ተርጓሚ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው። ገና ብላቴና ሳለሁ አንድ ፍሬ ሰው ሁሉ ሲንቀኝ ምስጋናን ጀምሬ ጸጋዬን አብዝቶ ያበቃኝ ለዚህ ክብር የሚካኤል አምላክ ይመስገን እግዚአብሔር። የስሙ ተርጓሚ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳን ዘወትር በምልጃ የመላእክት አለቃ ቅዱስ ሚካኤል ነው። ዝማሬ መላእክትን ያሰማልን። እድግ በይልኝ።